ሰላም እንደምን አላችሁ? እግዚአብሔር ይመስገን ሁላችሁም ደህና ናችሁ? ጸጋና ሰላም ይብዛላችሁ። ዛሬ ደግሞ አንድ ሀሳብ ለማቅረብ ፈልጌ ነው። ይሄም ወቅታዊ ጉዳይ ነው። ይሄ ወቅታዊ ጉዳይ ቅባት አትሽጥ ሽጥ የሚለው ጉዳይ ሳይሆን ስለ ቅባት ምንነት ሁላችን ብንረዳና ብናውቅ መልካም ነው ብዬ ራሴን አስተያየት ለማቅረብ ነው። ይህን አስተያየት ሳቀርብ ግን ብዙ ተቺዎች ይነሳሉ አውቃለሁ። ብዙ ደግሞ ተጨማሪ የሚሰጡኝ ወገኖች እንዳሉ አውቃለሁ። ሁለቱንም ግን አስተናግዳለሁ። በዚህ በማነሳቸው ነጥቦች ላይ ምን ነገሮችን እንደምንመለከት የሚለውን ደግሞ በ10 ቦታ ከፍያለሁ። ጌታ ቢፈቅድ ብንኖር እንኖራለንና 10ሩንም በተለያዩ ጊዜያት እንደዚህ አጠር አድርጌ ለማቅረብ እሞክራለሁ። እነዚህ የምንነጋገርባቸው ርዕሶች ምንድናቸው? አንደኛ ቅባት ምንድነው? እዚህ ቋንቋዊ ፍቺውንም ስነ መለኮታዊ ፍቺውንም አብረን እንመለከታለን። ሁለተኛ መጽሐፍ ቅዱስ ስለ ቅባት ምን ያስተምራል የሚለው ነው። ይህንን አብረን እንመለከታለን። ሌላው ሶስተኛ ቅባትና መንፈስ ቅዱስ የሚለውን ደግሞ እናያለን። አራተኛ ቅባትና መሲሁ ብለን ደግሞ እናያለን። አምስተኛ የተለያዩ አይነት ቅባቶች አሉን፣ ይህንን አብረን እናያለን። ስድስተኛ ቅባት ደረጃ አለው የሚሉ ስላሉ። ሰባተኛ ቅባት ይተላለፋልን? ስምንተኛ 2 እጥፍ ቅባት አለን? ዘጠነኛ የተቀባ ማን ነው? 10ኛ ለነዚህ ለተነሱ ጥያቄዎች የተሳሳቱ ግንዛቤዎች ስላሉ እነዛን አብረን እናያለን። ለዛሬ መግቢያውንና መቅድሙን አብረን እናያልና ለሚቀጥለው ደግሞ ሙሉውን አብረን ለመመልከት እንሞክራለን። በኢትዮጵያ ወንጌላውያን ቤተ ክርስቲያናት ለሚስተዋሉ የተለያዩ ችግሮች አንዱ ትልቁ ምክንያት እምብዛም ትኩረት ያልተሰጠው ስለ ቅባት ነው። ስለ ቅባት የሚነገረው ትምህርት እንደ ስህተት መቆጠር እንደ ስህተት አይደለም ብሎ ወደ መቁጠር ደረጃ ደርሰናል። አስተምሮ በየምስባኩ ለረጅም ዓመታት ሲሰማ በመቆየቱ የተነሳ ህዝበ ክርስቲያኑ በተደጋጋሚ ይህን ስህተት ትምህርት ከመስማቱም የተነሳ የአስተምሮ ዝንፈት ነው ብሎ እንኳን ለመፈረጅ ይፈራል። እንደውም በአንድ ወቅት ዶክተር ተስፋዬ ሮበሌ በዚህ ርዕስ ላይ ይመስለኛል በ1998 ወይም 99 ዓመተ ምህረት ይመስለኛል ጥናታዊ ጽሑፍ አቅርበው ነበር ስለ ቅባት። ያኔ እንደ ዛሬ አልተስፋፋም። ግን ይሁንና አለ። ግን ምንድነው የምለውን አቀረበ። ምንድነው? በአንድ ወቅት ይሄንን ሲያቀርብ እሱ ያለውን ቀጥታ ሊውሰድ እንዳልጥቀስ ኑፋቄን በመቃወምና አታላይ ሐሰተኛ ነቢያትን አሰልጥኖ በማሰማራት ረገድ አሜሪካንን የምትተካከል የዓለማችን አገር በግሌ ያለ አይመስለኝም። 90% የሚሆኑ የክርስትና እምነት ሐሰተኛ ነቢያትና መናፍቃን መነሻቸው ምድር አሜሪካ ነው ስል ገልጾት ነበር። ዝቅ ብሎ እንደገና እንደዚህ ነው ያለው። የይሖዋ ምስክሮችን፣ የሞርሞን እምነትን፣ ሐዋርያት ቤተ ክርስቲያንን፣ የእምነት እንቅስቃሴን፣ ሰባተኛ ቀን አክባሪዎችን፣ አድቬንቲስትን፣ ክርስቲያን ሳይንስን፣ አርምስትሮንጋውያን የሚባሉ ወዘተ እነዚህ አደገኛ ኑፋቄዎች በስፋት ተስፋፍተው እንዲሁም ትልቅ ውድመት አስከትሎ የሚገኙ ግን ባላደጉ ወይም በማደግ ላይ የሚገኙ አገሮች ውስጥ ነው ብሎ በጉል ያስቀምጦ ነበር። ዶክተር ተስፋ የሚችለውን ሁሉ በጽሁፍ በማቅረብ በትምህርት በማቅረብ ታግሎ ነበር። ዛሬ የምንመለከተው ርዕስ በአንድ አካባቢ በመጠንና በአይነት ፈልቶ ከሚገኙ መናፍቃዊ ትምህርቶች መካከል ቅባት የሚባለው የዛ ወገን ነው። ያንን ነው የምንመለከተው ማለት ነው። ትልቅ ውድመት አስከትለውብናል። ዛሬ አሜሪካ የምናይ ነበረ፣ ቀጥሎ አፍሪካ ውስጥ እናይ ነበረ። ከአፍሪካም ዋናይቱ እኛ አገር ሆናለች።
በኢትዮጵያ፣ በናይጄሪያ፣ በዩጋንዳና በደቡብ አፍሪካ በጣም በዋናነት ነው። ይህ ጥናት ብዙ ፈርጃለሁ። ቢቻል ከኔ በትምህርት በጣም የተሻሉ ስኮላርስ ብዙ ጥናቶችን አቅርቦበታል። እንደነ ዶክተር ተስፋዬ ሌሎችም ወገኖች አቅርቦበታል። እኔም የአቅምትን ያህል በልቤ ውስጥ ታፍኖ ለምን ያስጨንቀኛል? እስቲ ሊተንፈስ ብዬ ነው። ስለ ቅባት የሚሰጠው ትምህርት በርካታ ጓዝ እንዲሁም አውዳሚ ቅርንጫፎች ያሉት ቢሆንም የትምህርቱን ግራና ቀኝ ለመመርመር ግን ብዙ አንጻር አስቸጋሪ ነው። በብዙ አንጻር አስቸጋሪ አይደለም። እንግዲህ ስለዚህ ስለ ቅባት ጥናት ስለ ቅባት አንስቼ ሳወራ የሚሞግቱኝ አይጠፉም። ቅባት ነፍሴ ነው፣ ቅባት ሕይወቴ ነው፣ ቅባት አዳኜ ነው፣ ቅባት ዘይት አዳኜ ነው፣ ፈዋሽ ነው የሚሉ አይጠፉም። ጥሩ ነው። ሌሎች ደግሞ ለቅባት የሚሰጡት ትርጉም ከመጽሐፍ ቅዱስ አንጻር ክርስቲያን እስከሆነ ድረስ ምንድን ነው የሚለውን ነው። እኔ ይህንን አቋም ያዝኩ አንዱ ነኝ። የምትሞግቱኝ ሰዎች ካላችሁ ደግሞ እነዚህ አጫጭር ነጥቦች ላይ ተመርኩዛችሁ እኔ 10 ነጥቦች ላይ ተመርኩዤ ሳቀር ለ10ሩም እናንተም በተጨባጭ በማስረጃ ከመጽሐፍ ቅዱስ ውስጥ ቋንቋዊ ፍቺውን ጭምር ለእኔ ልትነግሩኝ ይገባል። በደፈናው የገሌ ቅባት እኮ የገሌ ቅባት ምናምን እንደዛ አይሰራም። የገሌ ቅባት አይደለም የምናወራው፣ ስለ ቅባት ነው። እኔ የማወራው ስለ እግዚአብሔር ቅባት፣ ስለ ሌላ ዘይት አይደለም። ስለ ሌላ ዘይት አብረን እናያለን። ስለዚህ ስትሞግቱኝ ስርዓቶችን በመጠበቅ ነው። እኔ ያስቀመጥኳቸው ስርዓቶች አሉ። አንደኛ ተገቢውን አክብሮት ለምትሞግተው ሰው ስጥ፣ እኔም እሰጥሃለሁ። ለምታቀርበው ምክንያታዊነት አክብሮት በመስጠት መጠየቅ ከፈለግ ወሳኝ የሆኑ ጥያቄዎችን ብቻ ጠይቅ። ደግሞ ስትጠይቅ ሂሰስ አልባ ነኝ ብለህ አታቀርብ። እኔም ቅባት የተቀባ ኢየሱስ ብቻና ብቻ ነው ከማለት ውጭና ለሁላችንም ከቅባቱ ተካፋዮች ነን አግኝተናል ከማለት ውጭ አማርኛዬ ስህተት አይኖረውም። ጽሁፌ ላይ ስህተት አታገኝም። አነጋገሬ ላይ ስህተት አታገኝም ብዬ አላምንም። ፈጽሞ እንደው ቁልጭ ያልኩ ጻድቅ ነኝ እያልኩ አይደለም የምነግርህ። የኔ አቋም ስለ ቅባት የተቀባ የኔ ኢየሱስ ብቻና ብቻ ነው። ከቅባቱ ደግሞ እኔም ተካፍያለሁ ነው። ማን ኦፍ ጋድ እኔስ የማን ነው? ማን ኦፍ ጋድ ማን ኦፍ ጋድ ሳይሆን ማን ኦፍ ጉድስ ነው። ከቅባቱ ተካፋይ። ይሄ አሁን ብለህ አማርኛ አርማለሁ ብትል ሶሪ ትችላለህ። ስህተት አልባ ነኝ አልልህም የሚለው ለዚህ ነው እንጂ የዘይትን አስፈላጊነትን ላምንልህ አይደለም። ስለዚህ ስህተት አልባ ነኝ ብለህ አታስብ። እኔም አላስብም። ዘይትን በተመለከተ ግን አይደለም። እውነትን ከሙሉ ልብ ይሻል። ዝም ብለህ ራስን አዘጋጅተህ እውነቱ የቱ ነው ብለህ ተመራመር። ሙግትን ግልጽ አድርግ። የማታውቀው ከሆነ አስተያየት አትስጥ። የምትጠበቅ ማስረጃ አቅርብ። የምትናገረው ነው መጽሐፍ ቅዱስ አይሆን። አግባብ ባይሆኑ ጉዳዮች ላይ አተኩር። አግባብ በሆኑ ጉዳዮች ላይ በተረፈ ደግሞ ዶክተር ተስፋዬ ሮባሌ የጻፈውን ስነ አመክኖ የሙግት አደረጃጀት አገማገም እና አሰናዘር የተባለውን መጽሐፍ ገጽ 66 65 እስከ 88 ያለውን ለሙግት የሚጠቅሙ ስነ ምግባራዊ ባህሪያት የተሰኘው ርዕስ ስር የቀረቡ ሀሳቦችን በደንብ አንብብና ሞግተኝ። ስለዚህ ከቅርብ ዓመታት ወዲህ
ቅባት የሚለው ቃል በክርስትና ዓለም በተለይም በወንጌላውያን ቤተክርስቲያን ዘንድ በትኩረት የሚነገርና በአገልግሎት ለበሽታ፣ ለፈውስ፣ ለሀብት ማሰባሰቢያ ሰብስቤ ማለት ነው። ትምህርት ጥቅስ ውስጥ ሰብስቤ ያው እኛ ኢትዮጵያውያን በተለይ ሰብስቤ ነው ያውቃል። ሌላ ዓለም ብትሄደ ሰብስቤ ምንድን ነው ብትለው ምናምን ላይገነዘብ ይችላል። ሰብስቤ ማግኛ ሀብት ማከማቻ እየተባለ ማስተማር ከተጀመረ ቆይቷል። ምንም እንኳን ቃሉ ለሁላችንም አዲስ ባይሆንም በዚህ ዘመን ጥቅም ላይ የሚውለው አንድ ስልቱን የሚያራምድና የሚያስተባበር የተቀናጀ የተደራጀ አስተምሮ ፈጣሪዎች እንዳሉ እንገነዘባለን። ይህ አካሄድ ደግሞ በመስቀል ሞቱ እኛን የዋጀንን ጌታን ከዓይናችን ፊት እየሰወረ ሰውን ወደ ማምለክ አምልኮ ተሰቢ ካልሆነም ደግሞ አምላኩን ረስቶ አማላጄ በማለት ግለሰቦችን የአምላክ ምትክ የሚያደርግ አካሄድና ኑፋቄ ትምህርት ነው። ምንም ይሁን ምን ለወንጌል አማኞች አስፈላጊ ነገር መጽሐፍ ቅዱስ ስለ ቅባት ምን ያስተምራል? ይህ የዘመኑ አስተምሮ በእግዚአብሔር ቃል ሲመዘን ምድቡ ከኑፋቄ ወይስ ትክክለኛ አስተምሮ እያል መመልከት ተገቢ ነው። ለኔ ለሙሐመድ ረሻድ የተቀባ አንድ ኢየሱስ ብቻ ነው። አንድ ኢየሱስ ብቻ ነው የተቀባ። እኛስ ከቅባቱ ተካፋዮች ነን። እኔ እንደዚህ ነኝ፣ ተካፋይ ነኝ እንጂ የተቀባ አማኝ ያልተቀባ አማኝ ዘማን ኦፍ ጋድ ዘማን ኦፍ እንግዲህ እነሱ ያውቁታል። ሌላ ክፍል ማለት ነው። የተቀባ አገልጋይ ያልተቀባ አገልጋይ እየተባለ የምንለይበት ይልቁን ልዩነቱ ለአገልግሎታችን ልዩ ልዩ የጸጋ ስጦታችን እንደሰጠን ጸጋዎቹም እንደማይበላለጡ ማመን አለብን። በዘመናችን አንዳንድ ጥንቆላ ቤት የተለማመዱ አገልጋይ ነን ባዮች ድምፃቸውን እያወፈሩ እየጮሁ እያስፈራሩ ለመዝረፍ ራሳቸውን ያዘጋጁ ራሳቸውን በተለያዩ ሁኔታ የተቀቡ አስመስለው በማቅረብ የዋህ ቅዱሳንን ይዘርፋሉ። የሆነች ቃል ስትነገር ባጭ አታሪጊ በደንብ ያጨብጭባ እየተባለ የምነገረው የሴት ድምፅ ኖሯት እንደ ወንድ ድምፅ የሚያስጓራ እኔ ድሮ በዘመዶቼ በወገኖቼ የማውቀው አጋንንት ነው፣ ሰይጣን። በእኔ ዘመዶቼ በወረንትቻ ይከበራል። እንደዛ የአባቴ ድምፅ ይቀየር ነበር ድሮ። በደንብ ነው የሚገባል። እኔን ጥርሴን የጨረሰ ጫት መሆኑ እንድታው ያን የሚያደርገው ገልጥዬ ነቅዬ አንገቴን ይዞ መንጭቆ ከዚያ ያወጣኝ የኔ ጌታ ኢየሱስ ክርስቶስ ነው። ያን ድምፅ ዳግም ስሰማው ይዘገንነኛል። ያን የእንትኑን ድምፅ ያ ድምፅ ነው እየተደገመብን ያለው ዛሬ። ያስፈራራሉ በዛ ድምፅ። የለም የሚፈራ ድምፅ የለም። የምንሰማው ድምፅ ነው የምንፈራው፣ የእኛን ጌታ ኢየሱስ። እንደ ጉድፈቻ ልጅ የገሌ ካልጸለየልኝ፣ የገሌ ካልጸለየችልኝ፣ የገሌ ካልለመነልኝ፣ የገሌት ካልለመነችልኝ እየተባለ አንዳንዴ ውሃ ተይዞ ይዞራል፣ በየሰፈሩ ዘይት ተይዞ ይዞራል። አንዳንዴ ደግሞ ዘይት ከዛ ይገዛል። ጉድፈቻ ልጅ አይደለንም እኛ ለጌታ ኢየሱስ። በአንድ ወቅት እኔ አንድ ኮንፈረንስ ላይ ሰባኪ ነበርኩና ፕሮግራም መሪው ደግሞ ልጄ ነው፣ አጋጣሚ የራሴ ልጅ። እዛ በኋላ ሲመጣ ቆየና ከዚህ በኋላ አሁን ቀጥሎ እግዚአብሔርን ቃል የሚያካፍለን ወንድማችን ሙሐመድ ረሻድ ነው ብሎ ጋበዘን። ሰው ያጨበጭባል፣ ይስቃል። ለምን መሰላችሁ? ጥሩ ስለመራ እኮ አይደለም። እንዴት አባቱን ወንድሜ ይላል ብለው ነው። ታዲያ እግዚአብሔር አያት የለውም። እውነቱን ነው እኮ ለእሱም አባት ለእኔም አባት ነው። አያት የለውም እና እኔ አባቴ እግዚአብሔር ነው፣ ለእሱ ደግሞ አያት ሊሆን አይችልም። ስለዚህ ትክክል ነው። ስለዚህ የምን ውሃ ይዞ በየሰፈር መዞር፣ የምን ዘይት ይዞ በየሰፈር መዞር? አባቴ አባቴ ነው፣ አባቴ አባትህ ነው። የምን 1,000 10,000 20,000 ብር ዘይት መግዛት? በነፃ የፈሰልን የኢየሱስ ክርስቶስ ደም አለ።
በነፃ ያ ምንም ዋጋ እኔ ሳልከፍልበት ሳለፋ ምንም አይነት ዋጋ ሳላወጣበት መንጭቆ ከዛ መከራ ከዛ እሳት ውስጥ ያወጣል እሱ አለ። እግዚአብሔር ይመስገን። በሚቀጥለው በሌላ እንገናኝ። ለዛሬ ግን ሁላችንም እናስብበት ብዬ አሳስባለሁ።